ማመን ያለብህ እኔን ነው ወይስ ጥሩ ያልሆነውን ዳኒ ነው ማመን ያለብህ? እናንተን ለማለያየት በጣም ብዙ ሰው ብዙ መንገድ እየሄደ ነው እያልኩ ካለ አብርሃም ማለት የሆነ ነገሮች በተፈጠሩ ቁጥር ሄርሜላን መራቁ ተገቢ አይደለም። ምክንያቱም ሄርሜላ ያንተን ደስታና ያንተን ሰላም የምትፈልግ ሰው ነች። አንተ እንዳየው ከሆነ የሆነ ነገር ሲፈጠር ልረፍ ወይ ደግሞ ከማንም ልራቅ እያልክ እሷን እንድታስጨነቃት እኔ ራሱ አልፈልግም። የምሬን ነው አብርሽ። ከማንም በላይ የሚጨነቅልህ ከኔም በላይ ከየትኛውም ሰው በላይ የሚጨነቅልህ አሁን ላይ ሄርሜላና ሄርሜላ ብቻ ነች። አሁን ለምሳሌ ትላንቺ ቤትሽን ምናምን ነገር ማናሳየው ትላንትና አሁን ነገረኝ። የምትኖሪበትን ቤት ምናምን ብሎክ ስንት እንደሆነ ምናምን ሁሉም ነገር ማለት ነውና ይሄንንም ደግሞ ከማንም ሊወጣ አይችልም ነው ወይስ ከኛ ውስጥ ከኔ አብሮን ከሚውሉ ሰዎች ውስጥ አንዳንድ ነገሮችን የሚያቀብል ሰው አለ? እንደዛም ብዬ እንትን እንዳል ግራ ገባኝ። ማንን ልጠርጥር? ማንን? ቤቷን አውቀዋለሁ አለክ? አዎ ሁሉ ነገር ነገረኝ አንቺን ማለት ነው። ማታም በድጋሚ ያወራኝና ያንዳንዱን ነገር ነገረኝና ወይስ ከኛው ውስጥ የሆነ ሰው መረጃ ለሱ እያቀበለ ነው ያለው? ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ይሄን ሰሞኑን እየተፈጠረ ያለው ነገር በጣም ስላስደበረኝ ነው ከአቤል ጋር ወደ እናንተ የመጣሁት። ያው እንዴት ነገሮችን ማስረዳት እንዳለብኝ ባላቅም እኔ ከዚህ በፊት ከዳኒ ጋርም ሆነ ግንኙነት አልነበረኝም እና በዚህ ልክ ሲጀመርም አላቀውምም አልገባውም። ኢንስታግራም ላይም ቴሌግራም ላይም ማውራው ሰው አይደለም። ግን ደግሞ እኔና አብርሃምን ለማለያየት ሩታና ዳኒ በእርግጠኝነት ተነጋግረው ነው ይሄ ነገር ያደረጉ ያሉትና በእውነት እኔና አብርሃምን ለማለያየት የሚሄዱበት ሩቅ ስቴፕ አለና ከነሱ ራሱ የዋሰ አንዳንድ ነገር እየሰማው ነው። በዚህ ሰሞን እያየሁኝ ነው። ሄርሜላ ልጅ አላት፣ ሄርሜላ ባላላት፣ አግብታ የፈታች ናት ምናምን የሚባል ነገር አለ። እንደዚህ አይነት ነገር እየሰማው ነውና በዚህ ልክ እኔና አብርሃምን ለማለያየት እንደዚህ አይነት ርቀት መሄድ የለባችሁም። እኔ ልጅ ቢኖረኝ ደስተኛ ነኝ። ልጅ በረከት ነው። ልጅ ስጦታ ነው። ልጅ ብዙ ነገር ነው። ለወደፊትም መውለድም ፈልጋለሁ። ግን ደግሞ ከዚህ በፊትም ሆነ አሁንም ምንም አይነት ልጅም ከዚህ በፊት ዳርም የለኝም። ግን ደግሞ አንዳንድ ሰዎች የተሳሳተ ኢንፎርሜሽን ይዘው እየመጡት ስለነበረና በጣም መስመር አልፈው ከአብርሃም ጋርም እያቀያየመኝ ስላለ ነው ይሄን ነገር ለእናንተም እንደገና ደግሞ በውስጥ መስመርም እየጠየቃችሁኝ ስለሆነ ነው ይሄን ነገር ለእናንተ ነገር ያሰቡት። ከዛ ባለፈ ደግሞ ዳኒና ሩታ ተመካክረው እኔና አብርሃምን ለማራራቅ በጣም ብዙ መንገድ እየሄዱ ነው ያሉትና ዳኒም በዚህ ልክ እንዴት ሰው ላይ ገብቶ አቅሻለው እንደዚህ ታወሪ ነበር ምናምን እንዴት ዙዋይ መሄዳችን ራሱ በምን መንገድ እንዳወቀው እኔ ምንም አላቅም። ምንም ደህና እንኳን ኢንፎርሜሽን የለውም። ግን ደግሞ አብርሃም ዳኒን አምኖት እኔን ለመራቅ በጣም ብዙ ነገር እያደረገ ነው። ስልክ አያነሳልኝም፣ ቴክስት ስልክለት አይመልስልኝም እና እነሱንም አምኖ እውነት ለመናገር አብርሃምን በጣም አናዶኛል። ምክንያቱም ያቀኛል፣ ሁሉን ነገር ነው የምነግረው ምን ያህል እኔና እሱን ለማጣላት ከኋላ ሄርሜላ እንዲናት ምናምን እየተባለ እንዳለ እንደገና ደግሞ እኔ ልቤ ንጹህ እንደሆነና ለሱ ምንም መጥፎ ነገር እንደማላስብ ወድጄውም አፍቅሬውም ነው በዛ ልክ መሆነው ማለት እኔ ዳኒ ጋም ሄጄ እንደዚህ አይነት ነገር ማድረግ ከሆነ ለምን በዚህ ልክ ክብሬን ዝቅ አድርጌ ከአብርሃም ጋር ፍቅር ስጀምራለሁ የሆነ ነገር ማስባለሁ። ለምን በዚህ ልክ ማለት የራሴን ኑሮ መኖር ይችላል ነበር። እውነት ለዳኒ ስሜት ቢኖረኝ እውነት ከዳኒ ጋር ግንኙነት ቢኖረኝ ኖሮ ለምን በጎን በኩል ከአብርሃም ጋር መኖርስ ወይም ደግሞ እንደዚህ ብዙ ነገር እሱ እየገፋኝ ራሱ እሱን ምርጫ አድርጌ ለምን እኖራለሁ? ይሄን ነገር እንኳን እሱ መረዳት ይችል ነበረ። ግን ደግሞ ስልክ ያነሳልኝም ርቆኛል ምናምን ነገር እና ቢያንስ ዛሬ ለእናንተ ማስረዳችሁ ነው ፈልጋው። እሱንም የጠራሁት ደግሞ ያለውን ነገር በደንብ ተነጋግረን እንድንፈታው ፈልጋለሁ። ምክንያቱም ይሄን ነገር ማስረዳት ፈልጋለሁ። አቤልም ምናልባት ያው እኔ ያቀኛል ብዬ የማስበው ወንድሜ ነው። ስለዚህ ያለውን ነገር ብታስረዳቸው እኔ ደስ ይለኛል። እሺ በመጀመሪያ ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ ከሄርሚ ጋር የመጣሁት ዋነኛ ነገር ሄርሜላ ያው ብዙ ጠላት እንዳለባት በዚህ ማስተዋል እንችላለን። ምክንያቱም ብዙ ነገር እያረጉባትን ብዙ ነገር እያወሩባት ነው። ያለ ልጅ አላት፣ ያለ ባል አላት፣ አግብታ የፈታች ነች ምናምን ብዙ ነገር እየተባለ ነው። እኔ እንደዚህ አይነት ነገር ሙሉ ለሙሉ ሄርሜላን ባወቅኳት ልክ አጣርቻለሁ። ምክንያቱም ለአብርሃም ምንም ነገር እንዲፈጠርበት ስለማልፈልግ እና ያው አብርሽም መጣ ምንም ነገር እንዲፈጠርበት ስለማልፈልግ ብዙ ነገር ስላጣራው ምንም ነገር እንደሌለ እናውቃለን። እና ያው አብርሽም መጥቷል። ያው የዳኒ የሩታ የአንዳንድ ሰዎች ነገር ነው ይሄ ወሬ ነው፣ የዝም ብሎ ወሬ ነው። ምክንያቱም አብርሽና ሄርሜላን ለማለያየት የተነሱበት ነገር ነው እና ስለዚህ ምንም ነገር እንደሌለ ላሳውቃችሁ ፈልጋለሁ። አብርሽ
እንዴት ነው? በጣም አምሮብሃል። ግን ስልክ አታነሳልኝም። በሰላም ነው? ደህና ነህ? እኔ የምልህ በዚህ ልክ ግን የተሳሳተ መረጃ እያመንክ እንደዚህ እኔን መራቅ አለብህ? ይሄ ለኔ ነው የሚገባው? አብርሃም እውነት ዳኒን አምነኸው ነው? ነው ርቅሽ ቆርለ ትንሽ መረጋጋት ስለፈለኩ ነው፣ ብቻዬን ነው ስለፈለኩ ነው እንጂ ከሌላ ነገር አንፃር አይደለም። ለምን እኔ አጠገብ ብሆን ምን ችግር አለው? ማለት ብቻህን የምትሆንበት ሁኔታ ላይ ይሄን ያህል ምን አድርጌህ ነው? ማለት እኔ ስለወደድኩ እንደገና ደግሞ በምንም መንገድ እንድትርቀኝ ስለማልፈልግ ነው በዚህ ልክ ትንሽ ነገር ስታገኝ እንደዚህ የምትሆነው? ቢያንስ ያገኘኸው ነገር እንኳን ልክ እንዳልሆነ እኔ እየነገርኩ ነው አይደል? ማመን ያለብህ እኔን ነው ወይስ ጥሩ ያልሆነውን ዳኒ ነው ማመን ያለብህ? እናንተን ለማለያየት በጣም ብዙ ሰው ብዙ መንገድ እየሄደ ነው እያልኩ ካለ እንዴ እኔ በዚህ ሰዓት እኔ ማንንም እሱንም ምንም አምኜ ሳይሆን በቃ አንዳንድ ጊዜ ግራ ይገባሻል ነገሮች ማለት ነውና ተደራረበብኝ። ለምን እንደሆነ አላውቅም። እኔ ህይወቴ ላይ በዚህ ልክ ነገሮች ለምን እንደሚደራረብብኝ አላውቅምና ትንሽ ከራሴ ጋር መሆን ስለፈለኩ ነው እንጂ እሱንም አምኜ አይደለም። ምንም ተፈጥሮ አይደለም። ስልክም ያላነሳውልሽ ያው ባነሳልሽ እንዳላስደብርሽ ስለምፈራ ነውና ለዛ ግን ምንም ነገር እንትን ብሎ አይደለም። ሄደ ለምን እንዲሁ ከመሬት ተነስተ እኔን መራቅ አሁን ልክ ነው ብለህ ታስባለህ? ማለት ብቻህንስ የሚያስኮን ነገር በእኔ በኩል ምን አለ? ምን አገኘህብኝ? ዳኒን ታውቀዋለህ ምን አይነት ሰው እንደሆነ። ማለት እኔ እናንተን ለማጣላት ነው በቃ እሱ ሲጀመርም ሆን ብሎ የተነሳው ገባ። ከዚህ በፊት እስቲል ነገሮችን እየሰማ ከሆነ እኮ ሄርሜላ ልጅ አላትም እየተባለ እየተወራ ነው አይደል እንዴ? ስለዚህ ቢያንስ እኔን ነው ማመን ያለብህ አይደል? ሁሉም ነገር ካለ አለ ነው፣ ከሌለም የለም ነው። እኔ ያለን ነገር እንደሌለን እየነገርኩህ ነው ያለሁት አይደል እንዴ? ከዳኒ ጋር ምንም የለንም ብዬሃለሁ። አንተ ደግሞ ለምን ዋሸሽ ምናምን ነው እያልከኝ ያለው። እሱ ደግሞ አንተን ለማሳመን ዘዋይ አብራችሁ ስትሄዱ አቅ ነበር ቴክስት ምናምን እንዳለ እያሳየክ ያለው ኤአይ እንደሆነ ነግሬካለሁ። እያቀናበረ ነው ኤዲት ነው እያልኩህ ነው ያለሁት እኮ። አሁን ይሄ የሚያልገባሽ ምን ያቀለሽ እኔ አሁን እሱን አምኜ ምናምን ነገር ሳይሆን ጀስት የሰው ልጅ ረፍት ነው ይፈልጋል አይደል? እና ቢያንስ ራሴን እንትን ልበል ብዬ ነው ትንሽ ከራሴ ጋር ልሁን ብዬ ስላሰብኩኝ ነው እንጂ ምንም ነገር ተፈጥሮ አይደለም። የሆነ ችግርማ ቢኖር ኖር እኮ አሁን አልመጣም ነበር አንቺ ጋር እንዴ። እሺ አብርሃም ማለት የሆነ ነገሮች በተፈጠሩ ቁጥር ሄርሜላን መራቁ ተገቢ አይደለም። ምክንያቱም ሄርሜላ ያንተን ደስታና ያንተን ሰላም የምትፈልግ ሰው ነች። አንተ እንዳየው ከሆነ የሆነ ነገር ሲፈጠር ልረፍ ወይ ደግሞ ከማንም ልራቅ እያልክ እሷን እንድታስጨነቃት እኔ ራሱ አልፈልግም። የምሬ ነው አብርሽ። ከማንም በላይ የሚጨነቅልህ ከኔም በላይ ከየትኛውም ሰው በላይ የሚጨነቅልህ አሁን ላይ ሄርሜላና ሄርሜላ ብቻ ነች። የምሬ ነው። እና ደግሞ ሄርሜላ ላይ ብዙ ነገር እየተወራ እንደሆነና ውሸት እንደሆነ የምታውቀው የ9 ነው የ10 ዓመት ልጅ አምጥተው ልጅ አላት ምናምን አሉ። ፈታለች፣ አግብታ ፈታለች አሉ። ሄርሜላ ገና እንደሆነች ታውቃለህ። እንደዚህ አይነትም እድሜ ላይ እንዳልደረሰች የ10 ምናምን ዓመት ልጅ እና ደግሞ ዳኒ ደግሞ ከዚህ በፊት የተፈጠረው ነገር ታውቃለህ። ዳኒ የመጣውን ነገር አምነው ብቻ ባልሆነ ዳኒ ከዚህ በፊት ሩታ ላይ ምን እንደፈጠረ ብዙ ነገር እንዳረገ ታውቃለህ። እሱን አምነው ብቻ እንዳሉ አብርሽ አሁን አቤል እንደዛ አምኜ ምናምን ነገር ሳይሆን በቃ በብዙ ነገሮች ተደራረብብኝና ትንሽ ግራ ስለገባኝ ነው እና ከራሴ ጋር ማውራት ስላለብኝ ብዬ ነውና አብሬያት ሆን ደግሞ ብዙ ነገሮችን ላስቀይማት እችላለሁ። ሄርሜላም በማታውቀው ነገር ያንን ስላሰብኩ ነው እንጂ ምን ነገር ተፈጥሮ አይደለምና አታስቢ። ምንም ነገር ምን ሊፈጠር አይችልም። አይ እንደዛ ሳይሆን አብርሃም የመጨረሻ ንግግራችን እኮ በዛ መንገድ ነው አይደል? በዳኒ መንገድ ነው አይደል? እንደ መጨረሻ ንግግራችን የሆነው። ከዛ ባለፈ ደግሞ አንተ በዚህ ልክ እኔ ከዳኒ ጋር ግንኙነት ወይም የሆነ ነገር ቢኖረኝ አንተ ጋር ምን አስመጣኝ እንዴ? ብዙ ነገር እኮ ትቼ መስዋዕትነቱን ሆነ ብዙ ነገር ፍቅሬን ላንተ እያሳየሁክ ያለሁት ላንተ ነው እንጂ ለሱ ምንም አይቼውም አውቄውም ማውቀው ሰው አይደለም። ስለዚህ እኔ አሁን ከዚህ በላይ ስለሱ ማስረዳትም አይጠበቅብኝ ብዬ ነው ማስበው። ምክንያቱም ከዚህ በፊት ምን ብለኸኝ ነበረ? መተማመን ነው ዋናው ፍቅር ብለኸኛልና በዛ መንገድ ስልክ ስለዘጋህብኝ ነው። እሱም ደግሞ እንደዚህ ነገር ሊያሳየኝ እየሞከረ ስላለ ነው ይሄን ነገር ላስረዳክ የሞከርኩት ማለት ነው። ከዛ ባለፈ ግን እውነት ዳኒን ሳታምነው እኔን አምነኸኝ ግን ደግሞ ነገሮችን ብቻህን ለማወጣት የምትሞክር ከሆነ ለምን ትሸሻለክ? ለምን ከጎንክ እንደሆነ አትፈልግም? ገባ? እንዲህ ነው እንደ ህይወት ማለት እኔ
በከፋህም ሰዓት በደበረህም ሰዓት ነው ከጎንህ ልሆን ፈልገው ገባ ስትደሰትና ከዚህ ሙድ ስትወጣ አይደለም ምን ያብሬክ መሆን ፈልገው። ስለዚህ የተሰማህን ነገር አብረን ነው ነገሮችን ልናሳልፍ የሚገባው እንጂ አስደብራታለሁ ምናምን የሚባል ነገር ይሰራል ብዬ አላስብም። ምክንያቱም ህይወት ነው አይደል እንዴ? ስለዚህ ነገሮችን አብረን ነው ማሳለፍ ያለብንም ከፍ ያለውንም ዝቅ ያለውንም የተሰማህንም የደበረህንም ሁሉም ነገር እንደተነጋገር ነው ከዚህ በፊትም አብረን ነው ማሳለፍ ያለብን። ስለዚህ ብቸኝነትን መምረጥህ ልክ ነው ብዬ አላስብም። ከኔ መራቅህም ልክ ነው ብዬ አላስብም። ገባ? ከዛ ላይ ዳኒን ካላመንከው ዳኒ እንደዚህ አይደል እንደዚህ አንቺ ዳኒን አላመንኩትም ብቻዬን መሆን ነው የፈለኩት የሚባል ነገር አለ። እኔ አላሳዝንህም ነው ሄርሚ። እሺ ቢያንስ ቤትሽን በምን አወቅሽ? አሁን ያንቺን ቤት እስከ ብሎክሽ እስከ ምናምንሽ ያንዳንዱ ነገር ያንቺን ነገር ያውቃልና ይሄንስ ነገር ከየት አወቀ? ስላንቺ መረጃ ይሄናል ያለው ሰው የለም አይደለ ከልንጭ። አሁን ለምሳሌ ስላንቺ ቤትሽን ምናምን ነገር ማን አሳየው? ትናንትና አሁን ነገረኝ የምትኖሪበትን ቤት ምናምን ብሎክ ስንት እንደሆነ ምናምን ሁሉም ነገር ማለት ነውና ይሄንንም ደግሞ ከማንም ሊወጣ አይችልም ነው ወይንስ ከኛ ውስጥ ከኔ አብረውን ከሚውሉ ሰዎች ውስጥ አንዳንድ ነገሮችን የሚያቀብል ሰው አለ? እንደዛም ብዬ እንትን እንዳል ግራ ገባኝ። ማንን ልጠርጠር? ቤቷን አውቀዋለሁ አለክ? አዎ ሁሉ ነገር ነገረኝ። አንቺን ማለት ነው። ማታም በድጋሚ ያወራኝና ያንዳንዱን ነገር ነገረኝና ወይስ ከኛው ውስጥ የሆነ ሰው መረጃ ለሱ እያቀበለ ነው ያለው? ብቻ አላውቅም። ምን እንደተፈጠረ ግን ግራ እየገባኝ ስለሆነ ነው ብቻዬን መሆን አለብኝ ምናምን ነገር እያልኩሽ የነበረው ማለት ነው። ሰው ልጅ ደግሞ በዚህ ልክ ሊዋሽ ይችላልም ብዬ አላምንም። ጉዴ ፈላ። እሺ እኔ እየዋሸሁት ያለሁት እኔ ነው እንዴ? እሱ ማጣራት ይችላል እኮ አብርሃም። በአሁኑ ሰዓት ቤት ማወቅ ማለት እኮ በጣም ቀላል ነገር ነው አይደል እንዴ? ቀላል ነው እኮ በቃ እንዴ። እኔ ሲጀመር ነው እኮ የገባሽው። ማንም ደግሞ አያውቀውም ከኛ ውጪ ገባሽ? ማንም ሊያውቀው አይችልም ከኛ ውጪ። ምናልባት አንድ ሰው ተነግሮት ይሆናል አብርሃም በዚህ ልክ እንደዛ አትበል። እሱ እኮ አሁን ላይ እናንተ ላይ ብዙ ጠላት እንዳለ ማንም ግልጽ ነው። ይሄ ማንም ሰው ያውቃል። ስለዚህ የሆነ ሰዓት ላይ በመኪናም ስትወርድ ተከትሏት ወይ ደግሞ በመኪናም ተከታትሏት አይቶት ሊሆን ይችላል ቤቷ። ስለዚህ የእሱ ማጣራት የትኛውም ሰው ነው። አሁን ስለ አንድ ሰው ላጣራ ብል ቀላል ነው የትኛውም ነገር። አሁን እኔ ስለ ሄርሜላ ስለ ልጅ ስለ አባት ምናምን አለብኝ እኔ አንተን እንድትጎዳ ስለማልፈልግ ከመጀመሪያው ጀምሮ ከማጋ እንደነበረች ማን ጓደኛዋ እንደነበረ ምን እንደምትሰራ ሙሉ ለሙሉ አጣርቼ ነው ካንተ ጋር ፍቃደኛ ካንተ ጋር እንደዚህ እንድትሆን ፈልገው። ገብቷል? ምንም ንጹህ ሰው ስለሆነች ምንም እያደረገች ስላልሆነ ነው እንደዚህ ድርቅ ብዬ ከሷ አጠገብ ስሰደብ ምን ስንሰደብ ባንተ ጉዳይ የሆነ ነገር ማንደራደረው ላንተ ስንል ነው። ገብቷል አይደል? ወይ ደግሞ የሆነ ነገር ቢኖርባት ከመጀመሪያው ጀምሮ ነበር ማርቃት። ስለዚህ ዳኒ ቤቷን እንዴት አወቀ? ብዙ ነገር ሊነግርህ ይችላል። ብዙ አሰት ወሬዎች፣ የምታረጋቸው ነገሮች፣ የቀን ውሏ ምናምን ሊነግርህ ይችላል። ምክንያቱም የሱ ነገር ምንድነው የሰውን ህይወት መበጥበጥ ነው፣ ይታወቃል። ዳኒ በጥባጭ እንደሆነ ይታወቃል። ስለዚህ አንተ ደግሞ ነገሮችን በመሸሽ ሳይሆን ከሱ አጠገብ ሆነ የትኛውም ነገር በመጋፈጥ እንጂ ሸሽተ ሌላ ችግሮች እየባሱ ይመጣሉ እንጂ እየቀለሉ አይሄድም። ስለዚህ ባትሸሽ ባይ ነኝ አብርሃም። እኔም ማቀ የትኛውም ነገር ተጋድለ ስታሸንፍ ነው። ስለዚህ አትሸሽ። በቃ ከሄርሜላ አጠገብ ሆነ የትኛውም ነገር ችለለሽ። ብዙ ነገር መጥቶባታል ከዚህ በፊት አይደል? ብዙ ነገርም ተደርጎባታል። ስለዚህ አጠገቧ ሁንና የትኛውም ነገር ማሸነፍ ያለብህን ነገር አሸንፍ። አሁን አንድ ላይ ስትሆኑ ጥሩ ነገር እያሳለፋችሁ ስለሆነ በጣም ፍቅር ስለሆናችሁ ጠላቶቻችሁ በጣም ይበዛሉ። አልፈልጋችሁም ያላችሁ ሰዎች ሁሉ አጠገባችሁ እየሆነ ነው። ዳኒ እንደዚህ ሲያወራ ዝም ትሏል። ዝም ብሎ ነው ብለህ ታስባለህ? ከሩታ አጠገብ ነኝ ብሎ ብዙ ነገር እያወራ ነበር። አጠገቧ ነኝ ማንንም አልሰማም ሲል እየሰማ ነው። እንደገና ሄርሜላ ጋር መጥቶ ደግሞ ሌላ ነገር እየበጠበጠ ነው። ስለዚህ መንቃት አለብህ። አንተ ላይ ብዙ ሰዎች እየተነሱብህ ነው። ወዳጆች፣ የምታውቃቸው ሰዎች እየተነሱባቸው ነው። ምክንያቱም አንተና እሷ ፍቅር እየሆናችሁ ነው። ጥሩ ጊዜ እያሳለፋችሁ ነው። ማንንም ሳትነኩ እናንተ ሰው ነክታችሁ አታውቁም። እኛ ሰው ነክተን እናውቃለን አናውቅም? በራሳችን ሙድ ነው ጊዜ እያሳለፈን ነው። ስለዚህ ጠላቶች እየበዙባችሁ ስለሆነ አንድ ላይ ሆናችሁ ነገሮች ብታሳልፉ ይሻላል። አብርሃም የምሬ ነው። እሺ አሁንም ደግሞ እንደዚህ እንዲደብርክ ምናምን በቃ አንገት እንድትደፋ ማንም ከጎን እንዳይኖር ነው እነሱ ሀሳባቸው።
ገባ? አሁን እናንተ ከተራራቅን አንተ ብቻህን የምትሆን ከሆነ እንዴት ነው ነገሮችን ለመቀበል ይከብድሃል። ሁሉም መቶ ሆይ ሆይ ይልብሃል። ያንን ነገር ነው የፈለጉት። ገባ? ስለዚህ እንደዚህ እንዲሰማ ካልፈልግም። እሺ እኔ ደግሞ ከጎንክ ነኝ። ሀገር ቀይሩ ወይ እሺ። ስለዚህ እመነኝ፣ እኔም ደግሞ ያልጎዳክም። እሺ እንደሌላ ሰው እንደዚህ አይነት ነገር ማስብ ሰው አይደለሁም። እንደዚህ አይነትም ደግሞ ከኋላ ላይ ከሌላ ወንድ ጋር ምንም የማደርገው ነገር የለም። እኔ አሁን እኮ የሚጨንቀኝ እንዳንቺን አይነት ሴት እንዴት እንደሚሰጠኝ ነው ፈጣሪ ግራ አይገባኝ። ይሰጥሃል፣ አቤት ይስጠኝ። እውነት ይሰጥሃል። እንደዚህ የሚንከባ አይንህን ከፈት አድርገው። የምሬን ነው ጌታን ከጎንክ። አዎ በጣም ተከድኗል። እውነት ከጎንክ ያለሁት እኔ ነኝ ቢገባክ ማለት ነው። አንተ ደግሞ ቶሎ ነው የሚከፋህና አልቀየምህም። እሺ እሺ እንደዚህ ለምን አናደርግም? ማንም የሚያውቅበት ቦታ ሂዱና። የምሬን ነው። ለጠፍኩብክ ግን ሰምተኛል። ይሁን ምስኪን የኔ አባት እኔን እሺ እኔን የዋ ምን አባት ይሉንልህ በእናትህ። የምሬን ነው። እኔ ምስኪን አይዞክ እሺ እኔ ያለሁልህ እሺ። ስለዚህ አመንከኛ አላመንከኛ ስታስበው እኔን የመሰለ ቆንጆዬ ልጅ እዛ ዳኒ ጋር መሄድ ይመስላል። እንደዚህ ቅብር ያለ ሰው ትቼ ያረባሽ የሆነ በጥባጭ አጭር አይመጣውም እኮ የምሬን ነው። አንተን ባየችበት አሁን ዳኒን የምታይ ይመስላል። ኧረ ተው ተው ተው። እንኳን አውቄ አንተን ሳላቅህም አላየውም። እሺ እንኳን እሺ የምሬን ነው። እንኳን ዳኒ ከውጭ ሀገር መጣው ነው ምናምን የሚለው ሰው ራሱ እንትን በልቻ ስለሰው አሁን አላዋ ግን አብርሃም የምሬን ነው። በእናትህ እኔ አሁን በብዙ ነገር እያየሁ ነው። ቶሎ ይከፋል፣ ቶሎ ትቀየማለህ። እንዴት እንደዚህ ይሆናል? ሄርሜላ በክፋትህም በመደሰትህም በጭንቀትህም ሰዓት አጠገብ የሆነች ሰው እኮ ነች። የምሬን ነው። እንደዚህ የሚታገል ሰው አለ? እንደዚህ የታገለልህ ሰው አለ? የለም አለ የለም። ምርጥ ሰው እንደሆነች ደግሞ ማለት ነው ከመጀመሪያው ጀምሮ አጣርቼልሃለሁ። አይገርምም? የምሬን ነው። እሺ የምር በብዙ ከጀርባዋ ያለው ነገር ማለት አንተን ልትጎዳ ነው ወይስ አንተን እንትን ልትል ነው? ምንም ነገር እንደሌለ አጣርቼልሃለሁ። የሚገርም ጓደኛ ነው ያለክ እና ጓደኛዬ ነህ። ምንም ነገር እንዲፈጠርብህ አልፈልግም። እሺ ለዛ ነው እና ሄርሜላ ምርጥ ሰው ስለሆነች ነው ደግሞ የሚገርመው ማለት ነው። ህይወትን ሲገፋ እኔ አሁን አንተ እንደዚህ ከፋና ልተያይዤ ምናምን የምተው አይነት ሰው አይደለሁም። ገባ? ነገሮችን በብልሃት በንግግር ነው ህይወት የሚመራው። የተማረ ሰው አነጋገር ይሄ ነው። እኔ ምን አናፈኩም ማታ ስልክ ስደውልክ ምናምን አላነሳህልኝም ምናምን ነገር አናፈኩም። ሊድ ኧረ ችግር የለውም። ምን በስቢት አትነግረኝ? ችግር የለውም ማለት የምድሬን ነው ብትወሩ ምናምን ደስ ይለኛል። እናንተ እውነት በጣም ነው ናፈቀኝ። እውነት ለመናገር ስልክ አላነሳልኝ። ደግሞ ይሄን ሰሞን በተለይ ዝዋይ ምናምን ሆነን እንደገና ደግሞ ከዝዋይ በፊትም በቃ የሆነ ነገሮችን ወሰን ብሎ አብርሽ ልቡ መለስ ካለ በኋላ ማታ ስልክ ማውራት ጀምረናል እና ስልክ ሳናወራ ትናንትና ስለቀረን አልደበረህም? ስሚማ ብዙ እኛ ላይ የሚቀኑ ሰዎች አሉ። እኔ አንቺ በተለይ አንቺና አብርሽ ላይ ማለት ነው። ስለዚህ እና ቪዲዮ ያያሉ ባይገርምሽ። ስለዚህ ለነሱ ሰዎች የሆነ ነገር ብታረጊ ጉንጩን ሳሚው ተቃጠሉ። እሰይ ሳሚኝ እሰይ እናንተ አውሩና እኔ እመጣለሁ ይሻላል ስጨርሱ። እሺ አብረን እንሄዳለን። ግን እኔ ምን የምሬን ነው አናፈኩም እኮ በጣም እንትን አልከኝ እኮ ኢግኖር አደረከኝ ምናምን ነገር። እንደዛ ደስተኛ የነበርክ ሰውዬ በጣም እየተንቀባረርክብኝ ነው ቢገባክ ማለት ነው። ጊዜ ቀያይረናል። እሺ አንድ ቀን እኔ የምንቀባረርብሃለሁ። ምን ነው? አይ ምንም መቼም እኔ አልደውልልሽ እመላልሽኝ ነው። በራኔ ያርጸኝ እና ታዲያ ይሄ ነገር ገርሞኝ ነው የሳቅኩት። ምንድን ነው ያስገረመክ? አንቺ ነገር ነው ደግሞ እንደዚህ እሱን ይሄ ዳኒ የሚባል ልጅ ሲጀመር ካሁን በላይ ሲደውልልን እንዳትሄድለት። እሺ እሺ እኔ የመሰልኩ ቆንጆ ልጅ እንደ ምጥቅ ላይ ያደረገህ እኮ ነው። ሀሳቡ ግን ምን እንደሆነ ግራ ገብቶኛል ለመናገር ልጁ ማለት ነው። እሺ 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 አልካል። እሺ እንዴ በጣም ዝም እያልክ ነው። ላዝናናክ እንዴ ሌላ ሀገር ከዛ ቪዲዮ አንሰራም። ሌላ ሀገር እንሂድ፣ ቪዲዮ አንሰራም። ለስንት ቀን እንደፈለክ ስራ አስተካከለላ አንተ እንደተመቸቀ ጠብቁኝ። ወዲንስ ምን አፍቁኝ ወዲንስ አለ
አዎ እሱንማ ልክ ነህ፣ ግን ቪዲዮ ብንሰራ የተሻለ ነው እኮ። ግን ቪዲዮ ስንሰራ ደግሞ ሮጦ የሚመጣ ሰው አለ። ለዛ ነው እኮ ነው እናወራበት ነው ወይ ለትንሽ ቀን ለ4 ቀን ምናምን። እሺ ለ4 ቀን ኦዲየንሶች አይናፍቁም? ይናፍቁኛል። እሱማ ግን ማለት ተጠፋ ምን ታደርጊያለሽ ታዲያ? እሺ አድራሻ ሳንጠቅስ በቃ ሌላ ሀገር እንሄዳለን ዝም ብለን። አድራሻ አንጠቅስም። እሺ እሺ። አዎ ደግሞ በጣም አምሮብሃል ጌታ። ገና እኮ ስትመጣ ላውራክ የነበረው ነገር ምንድን ነበር መሰለክ? በቃ በዚህ ጉዳይ ላውራህ ነበረ በዳኒ ጉዳይ ምናምን ነገር ምናምንና ትንሽ አንተም አናደኛል። እሱን አምነክ ስልክ ስላጠፋህብኝ ከኔ ለመራቅ ምናምን ስለሞከርክ ማለት ነውና ገና ከሩቅ አይሃለሁ እንዴ ነው ያልኩት። እንዴ አይ ዋዝ ላይክ እንዴ ይሄን አንተን እያየሁ በየትኛው አይኔ ነው በእናትህ በየትኛው አይኔ ነው አሁን እንዴት ብዬ ነው ማየው? ማን ነው አቶ ነው ወይዘሮ ዳኒ? አቶ ዳኒ የምሬን ነው ምልክ ልጁ ምላሰኛ በዛ ላይ ማለት ነው። ስለዚህ በምላሱ እንትን ሊያታልልክ ነው እንዳታምነው። እሺ እሺ። እኔ እዚህ ጋር ቅብረራ ያለ ሰው አጠገቤ ቆሞ ሌላ ሰው ማይበት አይን የለኝም ነው ምልክ። ምን ነው ቅራልክ? ኧረ አላለኝ። አላመንከኝ? አምንሻለሁ። አዎ እንደዛ ነው የሚሻልክ። ስለዚህ ከዚህ በኋላ ለሚመጣው ነገር እኔን ነው ማመን ያለብክ። እሺ ከዛ እስቲ እኔን አምናኝ እውነት እንደምጎዳህ እናያለን። እኔ ነገር ብዬክ አልዋሽክምም ምንም አይደልክ። ምክንያቱም በርጹ ነገር ነው ልቀርብ የምፈልገው ምናምን ነገር ማለት ነው። አስበዋል ወደፊት ልጅ ኖሮን ምናምን ትዳር ይዘን ምናምን ነገሮች እንዴት ፊክስ እንደማደርገው። አብርሃም ስልክ ዘጋብኝ፣ አብርሃም ስልክ አላነሳም አለኝ ምናምን ብዬ እልህ ምናምን ሳያጋባኝ ነገሮችን እንደዚህ በንግግር የምፈታ አይነት ሴት ነኝና ምን ተረዳክ? እንደምችል የምሬን እኮ ነው። ቁም ነገር ነው እያወራሁ ያለሁት። እንዴ ምላስሽ ገርሞኛል ዛሬ በጣም ምላሰኛ ነሽ። ምላስ አይደለም በቃ በዚህ ንግግር ውስጥ ተነጋግሮ መግባባት የምችል ብልህ ሴት ነኝና ምን ተረዳ ያልኩት ለዛ። እሺ እሺ ና ቅፍ አድርገኝ በደንብ። ስለዚህ አሁን ምን ላድርግልህ? ላዝናናክ ወይስ ምን ላድርግልህ? አሁን ምሳ በልተሃል? አኩርፈዋል እኮ አሁንም አለቀቀህም። እኔ በስንት መከራ ታቀነ መልሳለሁ። የሆነ ሰው ደግሞ አንተን ያስኮርፋል። ከዛ ይሄ እንደዚህ የምታኮርፈውን ነገር ደስተኛ ያደርገዋል ያ ሰው። ምን አባት ይሻለኛል በእናታችሁ። ግን እኔ አይደክመኝም። እሺ አሁንም ደስታህን ሳቀን መልሰዋለሁ። እሺ 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 ወዴት ልትሄዱ አስባችሁ ነበር? ካቢል ጋማ ያለውን ነገር አንተም ታስረዳዋለክ ምናምን ብዬ ደውዬለት እንዲህ እኮ ስልክ አላነሳም አለኝ ምናምን ሲል እሱ ራሱ በጣም ተናዶብኝ ነበረ። እሱ ጥሎሽ ብቻ ነው እንደሚሄደው ምናምን እያለ አዋ የምሬን እኮ ነው። እሱ ጥሎሽ ነው ወይ የሚሄደው እሱ ዝም ነው ወይ የሚልሽ ምናምን ነገር ተነጋግሮ ለምንድን ነው መፍታት የማይችለው በቃ ምናምን አለና ከዛ በጎን በኩል ደግሞ የዋህነት ከያዘው ማለት ነው። ከዛ በቃ መተን ልናወራ ከወሰን ማለት ነው። ይሁን ግን እኮ አልተዋጠልህም። ሳይወጣልኝ ቀርቷል። ማታ እንቅልፍ አልተኛኝም እና ትንሽ ነገሮች አስጨንቀውኝ ነበር በጣም እንቅልፍ አልተኛውም እና አይኔ ላይ ነው እንቅልፍ ያለው ምናምን እዛ ነው ባይዘው ለኔ ቦታ ስላለህ ነው። ከዳኒ ጋር እንዲህ አይነት ነገር ወሬ ሲሰማ ራሱ ቦግ ያልከው ባትናገርም ሌላ አስረዳው ያለውን ነገር ምን ነው? ኧረ ምንም ምክንያቱም እምልህ ቦታ ባይኖርህ ምናምን ነገር አያስጨንቅህም ከማንም ጋር ምንም ቢኖረኝ ማለት ነው። አሁን ያው አንበሳነትህን እያሳየህን ያለው እንዳትነካት ራቅ ብለህ ማውራት ትችላለህ ምናምን እያልክ መከታነትህን እያሳየኸኝ ነበርና ምድል ፈልጌ ነው ታስብልኛለህ ምድል ፈልጌ ነው። እሺ ምን ነው አነቀ? እሺ አዝልልሻለሁ። እሺ ስለዚህ ቡና መጠጣት ፈልጋለሁ። ምንም ልናቅ አልቻልኩም። ቤት ቡና ላፍላልክ ወይ ቤት ወይ ውጪ። ከእንቅልፍ መንፈስ ማውጣት አልቻልኩም። ትናንትና አዳር አልተኛውም እና አይኔ ላይ ነው ያለው። ለዛ ነው እንሂድ። እሺ ቆይ የኔ ውድ ቤተሰቦች ያው እናንተን ትቼ መሄድ አልችልም። እያናገርኳቸው ነበር በጣም ደብሮኝ ምናምን እያናገርኳቸው ነበርና ያው አብርሽዬ መለስ ብሏል። ከዛ ያለውን ነገር ደግሞ ሁሉም ነገር ቀስ በቀስ ይገባዋል ብዬ አስባለሁ። አብራችሁ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ ባይ